ፍቅር ሲጀመር ማራኪ ነው። በተለይ በሚሊዮኖች አይን ፊት ሲሆን ደግሞ ይበልጥ ያበራል። በማህበራዊ ሚዲያ ላይ የምናያቸው ለብዙዎች የፍቅር ተምሳሌት የነበሩት አዶናይ እና ጃኒ ግንኙነታቸው ፍጻሜውን ማግኘቱ መላው ተከታዮቻቸውን አስደንግጧል። እንዴት? ለምን? ምን ተፈጠረ? የሚሉ ጥያቄዎች አሁን ድረስ መልስ እየተፈለገላቸው ነው። ዛሬ በዚህ ቪዲዮ በብዙዎች ዘንድ ሲወደድ የነበረው የእነዚህ ጥንዶች የፍቅር ታሪክ እንዴት ወደ መለያየት ተቀየረና ከማህበራዊ ሚዲያ ጀርባ ያለው እውነታ በጥልቀት እንመለከታለን። እስከ መጨረሻው ድረስ አብራችሁን ቆዩ። ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ታሪኩን ከጅምሩ ስንመለከተው አዶናይ እና ጃኒ ማራኪ ጥምረት ነበራቸው። በቪዲዮቻቸው በፎቶቻቸውና አብረው በሚያሳልፉበት ጊዜ በመካከላቸው ያለው ጥልቅ ትስስር በግልጽ ይታይ ነበር። ብዙዎች ዘ ፐርፌክት ካፕል ወይም ፍጹም ጥንዶች እያሉ ይጠሯቸው ነበር። እርስ በርስ የሚሰጣጡት ድጋፍ፣ በትናንሽ ነገሮች ላይ የሚያሳዩት ደስታና ለተመልካች የሚያጋሩት አዎንታዊ ጉልበት ፖዘቲቭ ኢነርጂ በዩቲዩብም ሆነ በሌሎች ማህበራዊ ሚዲያዎች ላይ ተወዳጅነትን ሰማይን አድርሶት ነበር። ነገር ግን በማህበራዊ ሚዲያ በካሜራዎች ፊት የሚታዩ ህይወትና ከካሜራ ጀርባ ያለው እውነታ ሁልጊዜ አንድ ላይሆን ይችላል። አድናቂዎቻቸው መለያየታቸውን በይፋ ከመስማታቸው በፊት አንዳንድ ፍንጮች መታየት ጀምረው ነበር። አብረው የሚሰራቸው ቪዲዮዎች መቀነስ፣ በማህበራዊ ሚዲያ ገጾቻቸው ላይ እርስ በርስ ያደርጓቸው የነበሩት ፖስቶች መቆምና በአንዳንዶቹ ላይ ደግሞ የነበሩት ፎቶዎች ጭራሽ መጥፋታቸው ተከታዮቻቸው ጥርጣሬ ውስጥ ጥሎ ነበር። እናም ያ ያልተጠበቀ ቀን ደረሰ። ግንኙነታቸው በይፋ ማክተሙ ሲታወቅ ብዙዎች ማመን አቅቷቸው ነበር። እንዲህ አይነቱ ጥልቅ ፍቅር እንዴት በአንድ ጀንበር ይጠፋል የሚለው ጥያቄ የብዙዎች ሆነ። ታዲያ ለዚህ መለያየት ምክንያቱ ምንድን ነው? እንደ ቅርብ ምንጮችና እንደ ግምቶች ከሆነ ለፍቅራቸው መቋረጥ ዋና ዋና ምክንያቶች ተብለው የሚጠቀሱ ጥቂት ነገሮች አሉ። አንደኛውና ዋነኛው ምክንያት የማህበራዊ ሚዲያ ጫና፣ ሶሻል ሚዲያ ፕሬዠር ነው። የግል ህይወትን በሚሊዮን ህዝብ ፊት ይፋ ማድረግ የራሱ የሆነ ትልቅ መስዋዕትነት አለው። እያንዳንዱ እንቅስቃሴ፣ እያንዳንዱ ንግግርና አለመግባባት በትችትና በግምገማ ውስጥ ሲያልፍ በጥንዶች መካከል ያለው ተፈጥሯዊ ትስስር እየላላ ሊሄድ ይችላል። ካሜራ በማይኖርበት ጊዜ የሚፈጠሩ ግጭቶች ማስተናገድ ከባድ እየሆነ የመጣ። ሁለተኛው ደግሞ የባህሪና የጎዳና ልዩነቶች። ሰው በጊዜ ሂደት ይለወጣል። ሁለቱም በግል ህይወታቸው ሆነ በሙያቸው ማደግ ሲጀምሩ የወደፊት ራዕያቸውና የህይወት ቅድሚያ የሚሰጧቸው ነገሮች መለያየት እንደጀመሩ ይነገራል። ፍቅር ብቻውን ግንኙነት ለማስቀጠል በቂ የማይሆንበትና ሁለቱም ወደ ተለያየ አቅጣጫ መጓዝ የሚመርጡበት ጊዜ አለ። በሳል መለያየት። በመሆኑም ጉዳዩን አጉልቶ ከማውጣትና እርስ በርስ ከመወነጃጀል ይልቅ በሰላም መለያየትና የየራሳቸውን ህይወት መምራትን መርጠዋል። የአዶናይ እና የጃኒ ታሪክ የሚያስተምረን አንድ ትልቅ እውነት አለ። በማህበራዊ ሚዲያ ላይ የምናየው ፍጹምነት፣ ፐርፌክሽን ሁልጊዜ እውነተኛውን ህይወት አይወክልም። ፍቅር ያምራል፣ መለያየት ደግሞ የህይወት አንዱ አካል ነው። ሁለቱም አብረው በነበሩበት ጊዜ ለተከታዮቻቸው ብዙ አስደሳች ትውስታዎች ጥለው አልፈዋል። አሁን ግን ያ ገጽ ተዘግቷል። አዲስ ህይወት ምዕራፍ ተጀምሯል። ለሁለቱም በየፊናቸው መልካሙን ሁሉ እንመኛለን። እናንተስ ለዚህ መለያየት ምን ታስባላችሁ? የእነሱ ግንኙነት ማክተም አስደንግጧቸዋል? ሀሳባችሁን በኮሜንት ላይ ያስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ ማድረግና ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጉ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ቆይታ